ሰላም ዛሬ ጀላችሁ የመጣሁት አብዛኞቻችሁ በኮሜንት እና በዴም ስጠይቁኝ የነበረውን የጣሊያን ባችለርስ ፉል ስኮላርሺፕ ነው ማወራችሁ ዛሬ። በጣሊያን ስኮላርሺፕ 3 አይነት ስኮላርሺፖች አሉ። አንደኛው ገቨርንመንት ስኮላርሺፕ ይባላል። ሁለተኛው የዩኒቨርሲቲ ስፔሲፊክ ስኮላርሺፖች አሉ፣ በዩኒቨርሲቲዎቹ ራሳቸው የሚሰጧችሁ ስኮላርሺፖች ማለት ነው። ሶስተኛው እና ብዙ ኢትዮጵያውያን የሚመጡበት ደግሞ ሪጂናል ስኮላርሺፕ የሚባለው ነው። በእያንዳንዱ ሪጅን ወይም ክልሎች የምታገኙት ስኮላርሺፕ ማለት ነው። ይህ ስኮላርሺፕ ፉል ቱዊሽናችሁን ከቨሬጅ ያደርጋል። ሌላው ፉል ስኮላርሺፑን ለማግኘት የሚያስፈልጋችሁ ነገር ምን ነው የሚለውን እኔ አንደኛ ሃይ ስኩል ዲፕሎማ ያስፈልጋችኋል። ከ9 እስከ 12 የተማራችሁበት ትራንስክሪፕት ያስፈልጋችኋል። ዲፕሎማ ስላችሁ ማትሪካችሁ ማለት ነው። የእንግሊሽ ላንጉጅ ፕሮፊሸንሲ ያስፈልጋችኋል። ፓስፖርታችሁ ያስፈልጋችኋል። አንዳንዴ ሞቲቬሽን ሌተር እና ፐርሰናል ስቴትመንቶች ያስፈልጓችኋል ማለት ነው አፕላይ ለማድረግ። አብዛኞቹ ዩኒቨርሲቲዎች ከዲሴምበር ጃንዋሪ ጀምሮ እስከ ማርች እና ኤፕሪል ድረስ ክፍት ያደርጋሉ አፕሊኬሽናቸውን። ኤርሊ አፕላይ ብታደርጉን ያበረታታችኋለሁ። በቀጣይ ቪዲዮ ደግሞ እንደዚሁ የምሰራላችሁ ስፔሲፊክ ዩኒቨርሲቲ የምትፈልጉት ካለ አሳውቁኝ። በተጨማሪም ስለ ዩኒቨርሲቲዎቹ ሊንክ እና እንደዚሁም ሌላ ኢንፎርሜሽኖችን ከፈለጋችሁ ባዮ ላይ ባለው የቴሌግራም ቻናል ገብታችሁ ጆይን አድርጉ። ወደፊት የምለቃቸው ብዙ ዩኒቨርሲቲዎች ይኖራሉ ማለት ነው። እዛ ላይ መከታተል ትችላላችሁ፣ አፕላይ ማድረግ ትችላላችሁ። ሌላም ጥያቄ ካላችሁ በዲኤም በኮሜንት መጠየቅ ትችላላችሁ። ፎሎ ሼር ማድረግ እንዳትረሱ። ቻው።